ዛሬ ባልጋ ላይ ጥላቸዋቸው የመጣቸዋቸውን ሰዎች መጋረጃ የተጋረደባቸውን ሰዎች መድኃኒት የሚናፍቁትን ሰዎች መዳናቸውን እየተጠባበቁ በተስፋ መቁረጥ ውስጥ በመሞትና ባለመሞት በመኖርና ባለመኖር መካከል ቀኑ የጨለመባቸው ብዙ በሽተኞች በአልጋ ላይ በየቤታችን አሉ። ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባል መድኃኒት ስሙ ኢየሱስ የተባለ ሰውን ሁሉ ከኃጢአታቸው የሚያድን የኃጢአት መድኃኒት የሆነ ኤክስዴት የሌለው መድኃኒት የመጠቀሚያ ጊዜ የማያልፍበት እውነተኛ መድኃኒት ክርስቶስ ጋር ሆነን ጠላት ተስፋ ያስቆርጠናል። አትድንም፣ ተስፋ የለህም፣ ሞትህ ጥሩ ኑሮ ሳይሆን ጥሩ ሞት ብትመኝ ይሻልሃል ይላል። የጠላት ሐሳብ ሁል ጊዜ ተስፋ ማስቆረጥ ነው ወገኖቼ። ዓለምን ከሰማችኋት ተስፋ ታስቆርጣችኋለች። እግዚአብሔርን ስትሰሙ ግን ተስፋችሁ ይቀጥላል። ብቻ የሚፈውስ እንጂ የሞተ የሚያስነሳ አልመሰላቸው። አንቺ ቤትም የሞት ያክል የረሳሽውን ነገር ሊያነሳልሽ ይሄ ጌታ ይመጣል፣ ጠብቂው። ተስፋ የሚያስቆርጠውን በጆሮ ሹክ የሚልሽን አትስሚ። መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገር ማያበቃም በዩ አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል እግዚአብሔር። ይኸውላችሁ ከመጀመሪያ ብቻ ሳይሆን ከመጨረሻም የመጀመሪያ ማድረግ ይችላል። የምንማማርበት የትምህርታችን ርዕስ ይጼውኡከ በጽድቅ ሰማይ ወትረ ካህሊ ዘውስታድኖ፣ በእውነት ይጠሩሃል ዘውትር ትሰማቸዋል በማዳን ካህሊነ። ይህንን ቃል የተናገረው መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ የተናገረው ወይንም በመጽሐፈ ታታቶ ላይ የደረሰው ድርሰት ክፍል ነው። በእውነት ይጠሩሃል ዘውትር ትሰማቸዋል በማዳን አዳኝነ ካህሊነ ይላል። አዳኝ የሆነው ማን ነው? ንገሩኝ። ማዳኔ ማን ነው? ፈዋሹ ማን ነው? የሚሰብር የሚጠግነው ማን ነው? የሚገድል የሚያድነው ማን ነው? ማን ነው ወገኖቼ? እግዚአብሔር ነው። ይሄ መድኃኒት በሥጋ ማርያም የተገለጠ መድኃኒት ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባል መድኃኒት ስሙ ኢየሱስ የተባለ ሰውን ሁሉ ከኃጢአታቸው የሚያድን የኃጢአት መድኃኒት የሆነ ኤክስዴት የሌለው መድኃኒት የመጠቀሚያ ጊዜ የማያልፍበት እውነተኛ መድኃኒት። ይሄ መድኃኒት ከዓለም በፊት የነበረ መድኃኒት ነው። ይሄ መድኃኒት በምድር ላይ ያሉ መድኃኒቶችን መድኃኒት አድርጎ የፈጠረ መድኃኒት ነው። ይሄ መድኃኒት በነቢያት ቀድሞ በትንቢት የተነገረ መድኃኒት ነው። በሐዋርያት የተሰበከ መድኃኒት ነው። መላእክት ያገለገሉት ያመሰገኑት መድኃኒት ነው። የሰው ልጆች የዳኑበት ከዘላለም ሞት ያመለጥንበት መድኃኒት ነው። ከአጋንንት እስራት የተፈታንበት መድኃኒት ነው። ስሙ ኢየሱስ ይባላል። ማን ይባላል? መድኃኒት ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 23 ላይ ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን ሲል ቅዱስ ያሬድ ደግሞ እንደዚህ ይላል። ወልዶ መድህነ ንሰብክ ዘእምቅድመ ዓለም አሎ፣ መድኃኒት ልጁን አዳኝ የሆነ ልጁን ከዓለም በፊት የነበረውን መድኃኒት ልጁን እንሰብካለን አለ። ይሄ መድኃኒት የሚጠግን ነው። ይሄ መድኃኒት በቁስላችን ላይ ዘይት የሚያፈስ ነው ወገኖቼ። ከዚህ መድኃኒት ጋር ከተገናኘን ብቻ እንፈወሳለን። የሉቃስ ወንጌል ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡ የክብር ባለቤት የድንግል ልጅ መድኃኔ ዓለም ወደ ቅፍርናሆም እንደገባ የመቶ አለቃ የነበረ ባሪያው ታሞበት ቀርቦን ሊሞትም ቀርቦ ስለነበረ ስለ ኢየሱስ በሰማ ጊዜ የአይሁድ ሽማግሌዎች ወደ ኢየሱስ ሄደው ይሄንን የታመመ ሰው እንዲፈውስለት መልእክተኞችን ላከ ይላል። በጣም የሚገርም ነው። ይሄ ሰው የታመመች ልጅ አለው። በቤት ውስጥ የታመመ ሰው አለው።
የኢየሱስ ክርስቶስን የማዳን ዜና ሰምቶ የዚህ ሰው መቶ አለቃ ነው፣ ወታደር ነው። የሰማው ግን እውነተኛ አዳኝ ስለሆነው ስለ ድንግል ማርያም ልጅ ስለ አማኑኤል ነው። ከሱ የበለጠ የተሻለ መድኃኒት ትነግሩኛላችሁ? ንገሩኝ በማርያም። ከሱ የተሻለ መድኃኒት ሰምታችሁ ታውቃላችሁ ወይ? የለም። ይሄ መድኃኒት በከተማው ያለፈ ወደ ቅርፍናሆም ከተማ እንደገባ ሲሰማ እባካችሁ ልጄ ልትሞት ቀርባብኛለችና ፈውሱልኝ ሂዱና ንገሩት ብሎ መልእክተኛ ላከ። ልኮ ብቻ አልቀረም። ይገርማችኋል። የአይሁድ ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባል፣ ሕዝባችንን ይወዳል። ማንን ይወዳል? ሕዝባችንን ይወዳል። ምኵራብ ራሱ ሰርቶልናል ብለው አጽንተው ክርስቶስን ለመኑት። ኢየሱስም ከነርሱ ጋር ሄደ ይላል። የታመመችውን ሊፈውስ ሄደ። ዛሬ በአልጋ ላይ ጥላችኋቸው የመጣችኋቸውን ሰዎች፣ መጋረጃ የተጋረደባቸውን ሰዎች፣ መድኃኒት የሚናፍቁትን ሰዎች፣ መዳናቸውን እየተጠባበቁ በተስፋ መቁረጥ ውስጥ በመሞትና ባለመሞት፣ በመኖርና ባለመኖር መካከል ቀኑ የጨለመባቸው ብዙ በሽተኞች በአልጋ ላይ በየቤታችን አሉ። ይሄ ጌታ ይድረስላቸው። መድኃኒት የሆነው የመቶ አለቃውን ሳይንቀው የታመመችውን ሊያድን ሊፈውስ ተከተለና ምስክርነቱን ካደመጠ በኋላ ሄደ። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም አለ። ምቹ ቤት የለንም። እውነት እነግራችኋለሁ፣ ክርስቶስ ዛሬ ከእናንተ ጋር በቤታችሁ እመጣለሁ ቢለን፣ ዛሬ ከእናንተ ጋር እራት እበላለሁ ቢለን መድኃኔዓለም ቤታችን ምቹ አይደለም። ንትርክ አለ ቤታችን፣ ጭቅጭቅ አለ ቤታችን፣ አለመስማማት አለ ቤታችን፣ አለመግባባት አለ ቤታችን፣ ቋንቋችን ተደበላልቋል ቤታችን ውስጥ። ሚስት የምትናገረው ለባል አይጥማትም። ባል የሚናገረውን ሚስት አታዳምጥም። ወላጆች የሚናገሯቸውን ልጆች አይሰሙም። ቤታችን ውስጥ ፍቅር የለም። ቤታችን ውስጥ አንከባበርም። የክብር ጌታ ታዲያ ወደ እናንተ ቤት እገባለሁ ቢል ለክርስቶስ የሚሆን ስፍራ በቤታችን የለንም። እመኙን፣ ቤታችን በብዙ ኃጢአት ቆሽሿል። እንዲህ ያለ ይሄ መቶ አለቃ እኔ ኃጢአተኛ ነኝ፣ ከቤቴ ጣራ በታች ትገባ ዘንድ አይገባኝም፣ አትድከም፣ ብቻ ባለህበት ቃል ተናገር፣ የታመመው ብላቴና ይፈወሳል አለ። ወገኖቼ ይሄንን እምነት ለኔና ለእናንተ ያደርግልን። እንደው ቅዳሴ ልታስቀድሱ ስትሄዱ የታመመ ሰው በአልጋ ላይ ሆኖ በእምነት አንድ ነገር ያዛችሁ ይሆናል። በቅዳሴው ላይ በጸሎት አስቡኝ፣ አንድ ሰላም ለኪ በሉልኝ፣ አልያም ደግሞ የቅዳሴውን ጸበል ይዛችሁልኝ ኑ ብሎ በእምነት ይጠይቃቸዋል። በእምነት የጠየቀው ሰው ሲፈወስ በዓይናችን እናያለን። ወገኖቼ እኛ እኮ በሽተኞች ነን። ብዙ መጻጉዕ የሆኑ ብዙ በደዌ የተጠጉ ሰዎች ሲፈወሱ እናያለን። እኔና እናንተ ግን አንፈወስም። የብዙ ሰዎችን ምስክርነት እናዳምጣለን። እኛ ቆመን ግን ምስክርነት ለመስጠት አልቻልንም። ይሄ ሰው እንዲህ አለ፣ በጣም በትሕትና ከቤቴ ጣራ በታች ልትገባ አይገባኝም ባለህበት ሲል ወሬ ነጋሮች ቀደሙና እንዲህ አሉ፣ መምህሩን አታድክመው አሉት። ምን አትበለው? ምን አትበለው? አታድክመው፣ ልጅ በሕይወት የለችም ሞታለች አሉት። ከክርስቶስ ጋር ሆነን ጠላት ተስፋ ያስቆርጠናል። አትድንም፣ ተስፋ የለህም፣ ሞትህ ጥሩ ኑሮ ሳይሆን ጥሩ ሞት ብትመኝ ይሻልሃል ይላል። የጠላት ሐሳብ ሁል ጊዜ ተስፋ ማስቆረጥ ነው። ወገኖቼ አታድክመው። ጌታ የታመመ ብቻ የሚፈውስ እንጂ የሞተ የሚያስነሳ አልመሰላቸው። አንቺ ቤትም የሞት ያክል የረሳሽውን ነገር ሊያነሳልሽ ይሄ ጌታ ይመጣል፣ ጠብቂው። ተስፋ የሚያስቆርጠውን በጆሮ ሹክ የሚልሽን አትስሚ። መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገር ማያበቃም በይው። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል።
እግዚአብሔር ይወላችሁ ከመጀመሪያ ብቻ ሳይሆን ከመጨረሻም የመጀመሪያ ማድረግ ይችላል። እና እንደዚህ ያደረገ አይዞ ይህች ልጅ ተኝታ እንጂ ሞታ አይደለም አለ። በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን ልጅቷ ተኝታ እንጂ ምን አላለችም? አልሞተችም አለ። የዮሐንስ ወንጌል ምዕራፍ 11 ላይ ይሄ ሰው ልጅ ታሞበት ወደ ጌታ እንደላኩ የማርታና የማርያም ወንድም የሆነ አልዓዛር እንዲህ ተብሎ በመጽሐፍ ቅዱስ ተጠቅሷል። ስሙ ጌታ ይወደው የነበረ ማን ይወደው የነበረ? ማን ይወደው የነበረ? ይገርማቸዋል። ብዙዎቹ ጌታን ይወዱታል ተብሎ ተጽፏል እንጂ ጌታ ይወዳቸዋል አይደለም። እስቲ አንድ ነገር እርግጠኛውን ልንገራችሁ፣ ክርስቶስ ይወደናል። እስቲ በሉ ይወደናል በሉ። ወዶ አይጠላም ክርስቶስ። አፍቅሮ አይከዳም ክርስቶስ። ስሙ አይነክስም ክርስቶስ። ወረት አያውቅም፣ ማስመሰል አያውቅም። ኮንዲሽናል በሆነ ፍቅር አይደለም፣ ለዘላለም በሆነ መውደድ፣ ዘላለማዊ በሆነ ፍቅር የሚወደን መድኃኒዓለም ብቻ ነው አይደለም። እና በጣም የሚደንቅ ነው። ይወደው የነበረው ታመመ። ስሙ አልዓዛር ነው። ሲታመም ማርታና ማርያም እንዲህ አሉ፣ ስርማሹም ቅጠል በጣሹም አውቅልሃለሁ የሚለው አውቅልሻለሁ የሚል በዛ ዘመን አሉ። ጠቢባን የተባሉ እጽዋት የሚያውቁ መድኃኒት የሚያውቁ ሐኪሞችም ነበሩ። ግን ወደ ተሻለው ሐኪም ወደ ክርስቶስ መፍትሄ ወደ ሆነው ጠባሳ ሳይጥል ወደሚያክመው ግርሻ የሌለበት ፈውስ ያለው መድኃኒት አዳኝ ወደ ሆነው ወደ ክርስቶስ እንዲህ ብለው ላኩ። የምትወደው ታሟል አሉት። እንደውም አልዓዛርም አላሉትም። ማን ታሟል አሉት? ምናልባት እናትሽ ወይም አባትሽ ወይም ከቤተሰብሽ መካከል ከቤተሰብ መካከል የታመመ ወንድም ዘመድ ካለ በጌታ ፊት ለፊት ተንበርክክና እንዲህ ብለህ ንገረው ለአማኑኤል የምትወደው ምን ብሏል? ከሰማይ የወረደው መድኃኒዓለም ማንን ስለሚወድ ይመስላችኋል? ንገሩኝ እንጂ። ጠፍተን ሳለን የፈለገን ባገኘን ጊዜ በትከሻው የተሸከመን አማኑኤል ማንን ወዶ ይመስላችኋል? እስራኤል ዘሥጋ እኮ እያመፁ በነቢዩ ሚልኪያስ እንዲህ ብሏቸው ነበረ። አፍቀርኩክሙ አላቸው። ወድጃቸዋለሁ። ምን ብያቸዋለሁ እንዴ? ኃጢአት እየሰራን የጥጃው ምስል እያመለክን ጣዖት ሰርተን እየተዳራን እንዴት እግዚአብሔር ወዳቸዋለሁ ይለናል ብለው ግራ ተጋብተው ለእግዚአብሔር ጥያቄ ጠየቁ። ምን ብለው? በምን ታፍቀርከና አሉት። በምን ወደድከን? ጠይቀሽ ታውቂያለሽ መድኃኒዓለም በምን እንደወደደሽ? ስራ አለን፣ የሚያስወድድ ነገር አለን፣ ለመወደድ ደም ግባት አለን፣ በጎ ስራ አለን። አያችሁ፣ ምንም አይነት ጽድቅ ሳይገኝብን አማኑኤል ግን ወዶናል። ምን ብሎናል? ስለወደደን ደግሞ ከሰማይ ሰው ሆኖ ወርዷል። ምን ሆኖ? ይገርማችኋል። የባሪያን መልክ ይዞ በቀራንዮ አደባባይ እርቃኑን ተሰቅሎ ጸጋ ልብሶናል። ስለሚወደን ራሱን በዘንግ ተመትቶ በሁለት ወንበዴዎች መካከል ተሰቅሎ የአይሁድን እርኩስ ምራቅ ተቀብሎ ከሊቶስትራ እስከ ቀራንዮ የተንከራተተው አማኑኤል ስለሚወደን ነው። ምን ስለሚለን? ፍቅሩን ይወላችሁ። በጣም የሚወድሽ በጣም የሚያፈቅርሽ ሰው ፍቅሩን በቀይ አበባ ሊገልጽልሽ ይችላል። አማኑኤል ግን ፍቅሩን በቀይ ደሙ ገልጦልናል። ያ ደም ደግሞ ለኔና ለእናንተ የኃጢአት ስርየት የተከፈለ ዋጋ ነው። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከምን ሁሉ? ስለሚወደን ነው ከኃጢአታችን ያጠበን። ስለሚወደን ነው ከበደላችን ያጠበን፣ ኃጢአታችንን የሰረዘልን። እና ወደ ዋናው ሐሳብ ስመልሳችሁ የምትወደው ታሟል አሉት። ጌታ ሰማና ዝም አለ። ወንድሜ መከራ ውስጥ ሆነ ወደ እግዚአብሔር እየጮክ ዝም የሚልክ ያንተን ጉዳይ ትቶ እንዳይመስልህ። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው
ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩ ሊገልጽልን ይፈልጋል መድኃኔዓለም። እንኳን ታመን መፈወስ ይቅርና ሞተንም ያነሳናል ይሄ ጌታ። ታምናላችሁ? አታምኑም እንዴ? እና ምን አሉ? ነገሩና ዝም አሉ። ክርስቶስ ግን በዛ ቀን አልመጣም ማለት ክርስቶስ አላሰበውም ማለት አይደለም። ጸሎቱን አልሰማም ማለት አይደለም። አይወደውም ማለት አይደለም። ዝም አለ። ዝም ያለው ዝምታው ለአንድ ቀን አይደለም፣ 2 ቀን። አልዓዛር ግን ሞቷል። 2 ቀን 3 ቀን። ይሄን ያክል ቀን ግን ክርስቶስ አልመጣም ነበረ። መድኃኔዓለም አንተ ብትኖርማ እገሌ ባልሞተ እያልን ብዙ ወዳጆቻችን በሞት የተነጠቀን ቀን በቁጭት መድኃኔዓለም ሊያልቀሰን ይሆናል። መድኃኔዓለምማ ዝም ያለው ይዘገያል። ጊዜው ሲደርስ ከተቀበረበት መቃብር ማውጣቱ ይቀራል እንዴ? ንገሩኛ። የትንሣኤ ጌታ እኮ ነው። ያንቺ ነገር ጊዜ ይጠብቃል እንጂ ጠብቂው። ቀን አለ፣ የመጎብኛ ጊዜ አለን። ሰዓቱ ሲደርስ ማይነሳ ማን አለ መሰላችሁ? ጊዜው ሲደርስ ማይጎበኝ ማን አለ መሰላችሁ? እና በአይሁዳውያን ልማድ ሰው ከሞተ ዕለቱን ይቀበራል። መቼ ይቀበራል? ዕለቱን ተቀበረ እና ከተቀበረ 3ኛው ቀን ምንድነው የሚባለው በእኛ ባህል? አቤት ሰለስት ማለት ይኸውላችሁ፣ ድንኳኑ ይፈርስና ቤተ ዘመድ ሁሉ ከሩቅም የመጣ እርሙን አውጥቶ አልቅሶ ይሰነባበታል። የኔ ጌታ መድኃኔዓለም ለካ የቀረው አስተዛዛኝ ሲበተን ወደና አልዓዛር ቤት ሊመጣ አስቦ ነው። ሐዘኑ የብቻቸው ሲሆን እየሰማችሁኝ ነው አይደል? አዎ። ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። እየሰማችሁኝ ነው አይደል? እና መድኃኔዓለም ሰለስት ከተለቀሰ በኋላ አስተዛዛኝ ሲበተን ድንኳኑ ሲፈርስ ሁሉ ወደ ቤት ሲገባ ማርታና ማርያም ለብቻቸው ማልቀስ ሲጀምሩ መድኃኔዓለም መጣ። አስተዛዛኝ ሲበተን ይመጣል። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሽን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። ማን ይመጣል? በቃ መድኃኔዓለም ይመጣል። መጣ። ሲመጣ በ4ኛው ቀን፣ በስንተኛው ቀን? ሰለስት አልቆ በ4ኛው ቀን መድኃኔዓለም አስተዛዛኙ ሲበተን መጣ። ከበር ላይ የኢየሱስን መምጣት ሰምታ ማርታና ማርያም የመጣ መስሏቸው፣ ምን ሊደርስ የመጣ መስሏቸው? እንዳይመስላችሁ ክርስቶስ ለቅሶ ሊደርስ አይደለም የሚመጣው፣ ሊያነሳን ነው የሚመጣው። ምን ሊላል? ግድ የለም እስቲ ሊያነሳን በሉ። አዎ ቀና የምንልበት የምንነሳበት ዓመት ያደርግልን እና መጣ። ከውጪ በለቅሶ ተቀበሉት። የምትወደው እኮ ታሟል። ጌታ ሆይ አንተ በዚህ ብትኖር እኮ ወንድሜ አይሞትም አለችው። በሁሉ የሞላ አምላክ ሙሉ በኩል ይሄ እኮ ነው መድኃኔዓለም። የሌለበት ቦታ የለም፣ የታጣበት ጊዜም የለም። በሁሉ የሞላ አምላክ ነው። እውነት ሐሰት፣ እውነት ሐሰት፣ እውነት። አንተ ብትኖር አለች የእውቀቷን ወንድሜ ምን አይልም አይሞትም ነበር ብላ አለቀሰች። ወደ ቤትም አብሯቸው ገባና ጌታ አለቀሰ። ምን አለ? እኔና እናንተ ለቅሶ ቤት ሄደን የምንወደው ሰው ሲሞት እርማችንን የምናወጣው ከእንግዲህ አንገናኝም ብለን ለስንብት ነው። ክርስቶስ ለምን እንዳለቀሰ ታውቃላችሁ? እስቲ ከኔ ጋር እንደዚህ በሉ፣ እንደሚያነሳው እያወቀ በሉ። አለቀሰ። ምን እንደሚለው እያወቀ፣ እንደሚያነሳው እያወቀ አለቀሰ። ለ4 ቀን ለብቻቸው ያለቀሱትን ሐዘናቸውን ተጋራ መድኃኔዓለም። ገባና ቁጭ ብሎ አለቀሰ። ቀጥሎ ጥያቄ ጠየቃቸው፣ ወዴት ነው የተቀበረው አለ። አሁን የማርታና የማርያም ጥያቄ እምነታቸው በጣም ይወደው ስለነበረ እዚህ አልቅሶ ስላልወጣለት መቃብሩ ላይ ሄዶ ሊያለቅስ ነው ብለው አስበዋል።
መቃብር ላይ ግን ለቅሶ የለም። እስቲ መቃብር ላይ ለቅሶ የለም በሉ። ግዴ ለምን አስቸገራችሁ? እንደው እዚህ ማታ መቃብር ላይ በሉ ምን የለም እና ምንድነው ያለው? ትንሣኤ በሉኝ። እያንዳንዱ እንደው ባይለዩን ብለን የምናስባቸው እንደው ዛሬ በዚህ ጊዜ በኖረልኝ ብለን የምንናፍቀውን ሰው ቀብረነዋል። ይሄው ዙሩ ከቤተ ክርስቲያን ጀርባ ስንት ኃያላን ረግፈዋል፣ ስንት ቆንጆች ተቀብረዋል። ለስንት ነገር የሚታጩ ሰዎች ይሄው ከመቃብር በታች ምን ይጠብቃሉ ካላችሁ ትንሣኤያቸውን ይጠብቃሉ። ማን ሲመጣ ሊያነሳቸው ነው? እሱ ደግሞ ጌታ ነግሮናል። እኔ ወደ ሰማይ የሚሄደው ስፍራ ላዘጋጅላችሁ ነው። ምን ላዘጋጅላችሁ? ድጋሚ የሚመጣው ግን ልሰበስባችሁ ነው አለ። ክብር ለስሙ ይሁን። መጥቶ ይሰበስበናል። ሞት ካለበት፣ መከራ ካለበት፣ ችግር ሐዘን ከተፈራረቀበት ዓለም ሊሰበስበን ይመጣል። ከሚያልፈው ዓለም ወደማያልፈው ዓለም፣ ጨለማ ካለበት ብርሃን ወዳለበት ዓለም ሊያሳልፈን ይመጣል። እንደ መላእክት 24 ሰዓት በበጉ ዙፋን ፊት ለፊት ቆመን አዲሱን የበጉን ቅኔ እየተቀኘን የምንዘምርበት አዲስ ሀገር፣ አዲስ ሰማይና አዲስ ምድር ለእኔና ለእናንተ ተዘጋጅቷል። ለዚህ እኮ ነው አባታችን ሆይ ብለን ስንጸልይ መንግሥት ምን ትበል እንለዋለን? ትምጣ። ምን ትበል? እየገባችሁ ነው የምትጸልዩት? መንግሥት ትምጣ እንለዋለን። እና መቃብሩ የት ነው አሉት መድኃኔዓለምን። ምን ብሎ መለሰ ታዲያ? ምን ብለው መለሱለት? ማርታና ማርያም ጌታ ሆይ እኮ ስጋ ነው ያለን፣ ሰውነት ነው ያለን። ታውቃላችሁ ሰው ከሞተ በኋላ ቶሎ ብሎ ምንድነው አምጡ የሚባለው ታውቃላችሁ? ሽቶ አይደለም እንዴ? ሰው ከሞተ በኋላ ሕይወቱ ካለፈ በኋላ ትንፋሹን አዳምጥና ሰው ምን ይላል? ቶሎ በል ሽቶ ፈልጎ ሽቶ አምጡ ነው የሚባለው። ይሄ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። ክብር ለስሙ ይሁን። የእናቱ ልጅ ረስታው አስከሬን ስትለው፣ ሬሳው ስትለው፣ ይሸታሃል ስትለው አይደለም። ክርስቶስ ተጠጋ። እንዴት አይነት ፍቅር ነው! ጠጋ አለና በስሙ አስከሬን በተባለበት አይደለም፣ ሬሳ በተባለበት አይደለም። ምንድነው ያለው? አቤት አልዓዛር አለ። ማን ነው በስሙ ሲጠራ አቤት የማይል? ያውም ክርስቶስ ተጣርቶ የሚጣራው እኮ መድኃኔዓለምን ነው። አቤት የማይል የለም። እሱ ሲጣራ ሎቱ ይትራው አናቅጸ ሞትም ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ እኮ ነው። አልዓዛር አለው። አራቱ ባህሪያተ ሥጋ ፈርሶ በስብሶ ተለያይቶ የነበረው የአምላኩን ቃል የኢየሱስ ክርስቶስን ድምፅ ሲሰማ መግነዝ ፍቱልኝ ሳይል ድንጋዩን እንኳን አንከባሉልኝ ሳይል የአምላኩ ድምፅ ብቻ ከሙታን መካከል ፈጥኖ አነሳው። እየሰማችሁኝ ነው ወገኖቼ? የትምህርታችን ርዕስና ሐሳብ ይፄውከ በጽድቅ ሰማይ ወትረ ካህሊ ዘውስታድኖ፣ በእውነት ይጠሩሃል አለ። አዎ መከራ በገጠማቸው ሰዓት በእውነት እውነተኛ ወደሆነ ወደ ክርስቶስ ነው የተጣሩት። ዘውትር ትሰማቸዋለህ አለ አባ ጊዮርጊስ ዘጋስጫ። አዎ የመቶ አለቃውንም ሰማው። የአልዓዛር እህቶች የመጀመሪያ ምርጫቸው ክርስቶስ ስለነበረ የመጨረሻቸውም ክርስቶስ ሆነላቸው። ይሄ ጌታ የመጀመሪያ ምርጫችሁ ከሆነ የመጨረሻችሁም እሱ ይሁንላችሁ። እስከ መጨረሻው በዚህ ጌታ ተጣብቀን እንድንኖር፣ ከሱ ጋር ብቻ ለዘላለም እንድንኖር መድኃኔዓለም ይፍቀድልን ወገኖቼ።